ሄሎ ሄሎ ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? አሁን ወደ ቤት መጥቻለሁ። ዛሬ እግዚአብሔር ከሰጠኝ ልጆች ካናዳ ውስጥ እግዚአብሔር የሰጠኝ ልጆች አሉኝ። ብዙ ጊዜ ስለነሱ እናገራለሁ። አንደኛው ልጄ መጥቶ ያው ይዞኝ ወጥቶ ትንሽ ዘና አርጎኝ ነው የመጣሁት እና በጣም ደስ ብሎኛል። እኔን አሁን ድሮፕ አድርጎ ወደ ቤት ሄዷል። ኢት ዋዝ አ ናይስ ታይም። አሲኒ ቦይ ፓርክ ነበርን። በጣም ተዝናናን፣ ብዙ ነገር አየን፣ በብዙ ነገር ደስ ብሎን ተመልሰን መጣንና እግዚአብሔር ይመስገን። እስቲ ከእግዚአብሔር ቃል አንድ ስፍራ ላንብብ። በጌታ በኢየሱስ ስም አነባለሁ። ብረት ብረትን ይስለዋል፣ ሰውም ባልንጀራውን ይስላል። በለሱን የጠበቀ ፍሬዋን ይበላል፣ ጌታውንም የሚጠብቅ ይከብራል። ፊት በውሃ ላይ ለፊት እንደሚታይ እንዲሁ የሰው ልብ ለሰው ይታያል ይላል። የእግዚአብሔር ስም ብሩክ ይሁን። ወገኖቼ ልባችን ውስጥ ምን አለ? ልባችን ውስጥ መልካም ነገር አለ። ልባችን ውስጥ መልካም ነገር ካለ በቃ ከዛ በላይ ሀብት የለም። ትልቅ ሀብት ነው። ትልቅ ሀብት በቃ እዚህ ጋር የመጀመሪያው ቁጥር ላይ ምን ይላል? ማለትም ምዕራፍ 7 ላይ ማለትም መጽሐፈ ምሳሌን ነው እያነበብኩ ያለሁት። ምዕራፍ 27ን በቅንፍ ማለት ነው። በቅንፍ ሳይሆን ምዕራፍ 27ን ብረት 7 ቁጥር ላይ ምን ይላል? ብረት ብረትን ይስላል፣ ሰውም ባልንጀራውን ይስላል ይላል። ሰው ባልንጀራውን ይስላል። ትናንትና ጎረቤት ጎን ለጎን አብረን የምንኖር ጓደኛሞች ነበር። አሁን ግን ልጆቼ ሆነዋል። በቃ ልጆቼ ጌታ ሰጠኝ። ይሄ ነው ትልቅ ነገር፣ በጣም ደስ የሚል ነገር እና እኔ በእኔ ህይወት ሳይ ለሰው ሁሉ እንዲህ ቢሆን እንዴት መልካም ነው እላለሁ። በቃ ሰው ከሰው ጋር ሁሉ በሰላም ቢኖር መልካም ነው ይላል አይደል መጽሐፍ ቅዱስ። ስለዚህ ሰውን የሚሰጥ እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። እግዚአብሔር ሰውን ይሰጣል። ምክንያቱም ልጁን ነው ለእኛ ይሰጣል፣ ክርስቶስ ኢየሱስን አይደል እንዴ? ልጁን አንድያ ልጁን ህይወት ያለውን ነው አንስቶ ይሰጠን። ስለዚህ በዚህ ምድርም ላይ ደግሞ አንዳችን ለአንዳችን ስጦታዎች ነን። እንደዚህ እንድንመለከት ያስፈልጋል። ቅን ከሆንን አብሮን የሚኖሩ ሰዎችም ቅን ይሆናሉ። ለምን? ጓደኛ ጓደኛውን ይስላል ይላል እግዚአብሔር ቃል። ስለዚህ በቅንነት ሰዎችን እንቅረባቸው፣ በቅንነት በፍቅር እናቅርባቸው። ዘመድ፣ ቤተሰብ በቃ ልጅ ይሆኗቸዋል ወገኖቼ። ስለዚህ እኔ ጌታ በዚህ ምድር ላይ እነኝህን 2 ልጆች ሰጥቶኝ ዛሬ አንደኛው አግብቶ ልጅ ወልዷል፣ አያት ሆኛለሁ ብዬ ነው ማምነው። እንደገና ደግሞ ይሄም ደግሞ ትንሹም አሁን ደግሞ እግዚአብሔር ካለ በቃ ይሄ ነው መብዛት ማለት፣ በምድር ላይ መብዛት ማለት። እና አንዳንድ ጊዜ እግዚአብሔር አይኖቻችንን ይክፈትልን። እንዴት እንደሚባርከን በቃ እግዚአብሔር ያውቅበታል። እንዴት እንደሚሰራ እግዚአብሔር ያውቅበታል። የልባችንን ጉዳት እግዚአብሔር ያውቃል። ምን ጉድለት እንዳለን ስለሚያውቅ በዛ በኩል መጥቶ ይሸፍነናል። እና እግዚአብሔር እኔን ሸፍኖኛል ወገኖቼ። እናንተንም እግዚአብሔር ይሸፍንላችሁ። በቃ የጎደላችሁን ቦታ እግዚአብሔር የሚሸፍን አምላክ ነው። እሱ ይሸፍንላችሁ። እግዚአብሔር ጉድለት ነው ብላችሁ የምትናገሩበትን ቦታ እንዳታጉረመሩሙ፣ በእግዚአብሔር ላይ አንደበታችሁንም እንዳታነሱ። በጌታ በኢየሱስ ስም እግዚአብሔር ጎዶሏችሁን ይሸፍን። እግዚአብሔር ባዶ ማደጋችሁን ይሸፍን። እግዚአብሔር ግራ የተጋባችሁበትን ነገር እሱ ሙላት ያድርገው። ጌታ ስሙ ይባረክ። ቁጥር 8 ላይ በለሱን የጠበቀ ፍሬዋን ይበላል ይላል፣ ጌታውንም የሚጠብቅ ይከብራል ይላል። በለሱን የጠበቀ ሃሌሉያ። እነኚህ ልጆች በቃ ልጆቼ እያልኩ ነው በአፌ ሁልጊዜ ልጆቼ ነው የምላቸው። እነሱም ደግሞ እናታችን ብለው ነው ለሰው የሚያስተዋውቁኝ። እና ልጆቼ ብዬ ባልኩበት እግዚአብሔር ልጅ ሰጣቸውና እንደገና ደግሞ አያት ነኝ ብዬ እንድል ደግሞ አንደበቴን ባረከው። ስለዚህ ወገኖቼ ዛሬ ይሄንን የስብከት ርዕስ ባላደርገውም
ግን ማድረግ ባይኖርብኝም ግን ለእኔ የሆነልኝ ነገር ለእናንተም አንድ ነገር ይቀርላችኋል ብዬ አስባለሁ። ብቸኝነት ለሚሰማችሁ፣ ነገራችሁ ጎዶሎ ነው ብላችሁ ለምታስቡ፣ ሙሉ ነገር ያላያችሁ ወይንም ደግሞ ይሄ ይጎለኛል ይሄን የለኝም ለምትሉ እግዚአብሔር እንዴት እንደሚሰራ ያውቅበታል። እንዴት እንደሚሰራ ያውቅበታል። ጌታ እንዴት እንደሚያደርግ ያውቅበታል። ስጡት፣ በቃ ስጡት ለሱ። መጽናናት ይሆናል፣ አቅም ይሆናል፣ ጉልበት ይሆናል፣ ዘመድ ይሆናል፣ በቃ ቤተሰብ ይሆናል። ሃሌሉያ! ኢየሱስ ጌታ ነው። ስለዚህ በለሱን የጠበቀ ፍሬዋን ይበላል። እኔ ዛሬ ፍሬ ነው እየበላሁ ያለሁት። በልጆቼ ተንከብክቤ መኪና ይዘው መጥተው ብድግ አድርገው